ሶ ዛሬ የምናየው ታይፒንግ ስፒድ ቴስት ነው። ታይፒንግ ስፒዳችሁን እንዴት ማስተካከል እንደምትችሉ ነው። ተማሪዎች ወደ ዱኦሊንጎ ኢትዮጵያ መታችሁ ፕሮፊሸንሲ ኤግዛሞችን ስትወስዱ ለምሳሌ ዱኦሊንጎ ሊሆን ይችላል፣ ቶፍል ሊሆን ይችላል፣ ቶልክ እና ሌሎችንም ፕሮፊሸንሲ ኤግዛሞችን ለመውሰድ ትፈልጉ በጣም ሜጀር የሆነ ስኪል ምንድን ነው? ፕሮፊሸንሲ ኤግዛም ለመውሰድ ታይፒንግ ስፒድ ነው። ታይፒንግ ስፒድ ለምንድን ነው የሚጠቅመው? ጊዜን ለመጠቀም ይጠቅማል። ለምሳሌ እንደዚህ አይነት ፕሮፊሸንሲ ኤግዛሞች ታይም ኮንስትሬንድ የሆኑ ስለሆኑ ለምሳሌ አንድን መልስ ለመመለስ በጣም ታይም ኮንስትሬንድ የሆነ ነው። ከዚህ ድረስ ነው ጊዜ የሚሰጣችሁ። ስለዚህ በዛ ጊዜ ውስጥ የምትፈልጉትን ያህል ለመጻፍ ታይፒንግ ስፒድ በጣም ሜጀር የሆነ ነገር ነው። ሶ ቱዴይ I'll show you how you can practice your typing speed so that you would have good የሆነ typing speed and you would have good score on your exams of course. So before we do anything ይሄኛው ታይፒንግ ይሄ ዌብሳይት typingspeed.com ላይ እንገባለን። ሶ የተለያዩ አሉ። ለምሳሌ ሌሰን ለመውሰድ ከፈለጋችሁ ሌሰን ፓርት አለ። ሌሰን የሚለው ጄኤፍ እና ስፔስ እንዴት ጄኤፍ ስፔስ መጀመሪያ ትሬን ታደርጋላችሁ። ዩአርኤንኬ ዲኢኤንአይ ጄኤፍ እና ስፔስ የምታደርጉት መጀመሪያ ለምንድን ነው? ኮምፒውተራችሁ ላይ ካያችሁት ጄ እና ኤፍ ላይ ልር ባምፕ ያ ባምፕ ለምክንያት የተቀመጠው ተማሪዎች እጃቸውን ሲያስቀምጡ ኖርማሊ እንደዚህ የሚያስቀምጡ አሉ። ነገር ግን እንደዚህ ነው መቀመጥ ያለበት። ሶ እንደዚህ ነው የሚሆነው ማለት ነው። አይ ዶንት ኖ ኢፍ ዩ ካን ሲ ዘ ኪቦርድ ሶ ኪቦርድ ላይ ይቀመጣል። ይሄኛው ላይክ ይሄ ጣታችን ትህትና ፍቅር ሲዝም ይሄ ጣታችን it's gonna be on J and F ላይክ ኢንስትራክሽን ስፔስ እንዴት መጠቀም እንዳለባችሁ ፕራክቲስ ማድረግ ትችላላችሁ። የአዘር ደግሞ ቴስቱ የአንድ ደቂቃ የሶስት ደቂቃ የአምስት ደቂቃ ነው። ቴስቱን ከ20 እስከ 25 ማምጣት ከቻላችሁ you'd have good የሆነ ኤግዛም ታይም ማለት ነው። ሶ እዚህ ጋር ለምሳሌ ሶ this way ውጤት ይሰጣችኋል ማለት ነው። ማይን ወዝ 92% አኪሬሲ ኤንድ 43 ወርድስ ፐር ሚኒት ከደረሰ መድረስ ከቻላችሁ በጣም አሪፍ ነው። ካልሆነ ግን ምንድነው የሚሆነው? ከ20 እስከ 25 ከ25 በላይ በጣም አይዲያል የሆነ ታይፒንግ ስፒድ ነው። ስለዚህ ታይፒንግ ስፒዳችሁን በዚህ መልኩ ማስተካከል ትችላላችሁ። ሌላው ነገር ደግሞ ኖርማሊ ሌላ የተጻፈ ወርድ ላይ ሊሆን ይችላል፣ በፒዲኤፍ ሊሆን ይችላል። የተጻፈውን ከፍታችሁ ካጠገቡ ደግሞ ወርድ ከፍታችሁ የምታዩትን ነገር እዛ ላይ ቶሎ ቶሎ መጻፍ ነው መሞከር። ፕራክቲስ ማድረግ ትችላላችሁ። በተጨማሪ ደግሞ ወደ ዱኦሊንጎ ኢትዮጵያ መታችሁ ፕራክቲስ ማድረግ ትችላላችሁ። we'll give you guides and everything. So this is what we have for today. Thank you.